ዛሬ አላህ ካዘነላቸው ውጭ አብዛኞቻችን አኺራ ረስተናል። ቀብር የምትባለዋን ጉድጓድ ረስተናል። ከመርሳታችን ብዛት መስጂድ ገብተን ሰላት እየሰገድን ራሱ የት እንዳለን አናውቅም። ኢማሙ የሚቀራውን የቁርአን አንቀጽ ለይተን አናውቅም። ኢማማችን ቁርአን ይሳት በትክክል ይቅራ አናውቅም። ስንት ረካ ይሰገድ አናውቅም። አብዛኞቻችን አላህ ካዘነላቸው ውጭ አማ ነብዩ አለይሂ ሰላቱ ወሰላም ለቢላል ያ ቢላል አሪሂና ቢሰላት ይሉት ነበር። ይህ የአላህን መገናኘት ከመፈለግ የሚመጣ ነው። አላህን መገናኘት የሚወዱ አሉ፣ አላህን መገናኘት የሚጠሉ አሉ የአላህ ነብይ። እናታችን አይሻ ያ ነብይ አላህ አከራየቱል መውት አለቻቸው። ሞትን መጥላት ነው እንዴ ከአላህ ጋር መገናኘት መጥላት ብሎ ማለት ስትላቸው ላሉ ነብዩ አለይሂ ሰላቱ እሱ አይደለም አሉ። ሞትማ ለማን ይቀራል? ጠላን ወደድነው ፈለግነው አልፈለግነው በቃኛልን አላልን ሁሉም መሞትን አይፈልግም። ህፃናቶችም መሞት አይፈልጉም። ከመጀመሪያው ህፃንነታቸው ደግሞ ወደ ጉርምስና ገብቶ ሌላኛው ህፃንነቱን ካን የተመለሱ ሽማግሌዎች መሞት አይፈልጉም። በል ተጨንቆም ዱዓ ሲያደርጉ ይሰማሉ። ብታቆየኝ የምትጎዳው የለም አቆየኝ፣ ብትወስደኝ የምትጠቀመው የለም እድሜን ገፋ ገፋ አድርግልኝ እያሉ ዱዓ የሚያደርጉ ሰዎች አሉ። 100 ከ100 በላይ መሆን ይህ ነው እንዴ ስትላቸው ለነብዩ አለይሂ ሰላቱ ሰላም አይደለም ማለት ሙእሚን የሆነ ሰው ወይ ሙእሚን የሆነች አማኝ በአላህ ረህመት ሲበሰሩ አላህን መገናኘት ይፈልጋል። የዚህች ዓለም ጋጋታ፣ የዚህች ዓለም ረብሻ፣ የዚህች ዓለም ጭንቀት እንደውም በቀረብኝ ከአላህ ጋር በተገናኘው ብሎ ይላሉ አሉ ነብዩ አለይሂ ሰላቱ ሰላም። እንደዚህ አይነት ሰዎች አላህ ራሱ እነዚህን መገናኘት ይፈልጋል። አማ ካፊሮች፣ ሙናፊቆች፣ ሙሽሪኮች፣ ውሸተኞች፣ አጭበርባሪዎች፣ ቀጠሮ አፍራሾች፣ ቃል ኪዳን አፍራሾች፣ ለዲን ጀርባ የሰጡት፣ ለመስጂድ ጀርባ የሰጡት፣ ለመድረሳ ጀርባ የሰጡ፣ ለአኺራቸው ያልተዘጋጁ ሰዎች ወደ አኺራ ሊሄዱ ሲሉ በጀሃነም ብስራት ሲመጣላቸው ከአላህ ጋር መገናኘት ይጠላሉ። አላህም ከእንደዚህ አይነት ሰዎች መገናኘት አይፈልግም። ይሄ ነው አሏት ነብዩ አለይሂ ሰላቱ ሰላም ለእናታችን አይሻ።